ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በማህበረሰቡ ውስጥ የሚገኙ ባህላዊ እሴቶች የማህበረሰቡን የፍልስፍና ዕውቀት አሻራ ያረፈባቸው መሆናቸው ተጠቆመም። የውብ ባህላዊ ሀብቶች ባለቤት የሆኑት ናዮች ጉልፋ የተሰኘ የትንፋሽ መሳሪያ አላቸው። ዘገባው የባልደረባችን ታጀተው ከበደ ነው። ወንድሙ ካክሎ ያቀርበዋል። ናዮች በክልላችን ከሚገኙ የውብ ባህላዊ እሴቶች ባለቤት ከሆኑ ህዝቦች መካከል ይጠቀሳሉ። ባህላቸው ውበታቸው ህይወታቸው ነው። ናዮች ደስታቸውን በተለያየ መንገድ ይገልጻሉ። በደስታ ጊዜ ስሜታቸውን የሚገልጹበት የትንፋሽ መሳሪያ ጉልፋ ይባላል። ጉልፋ ከቀርከሃ የሚሰራ ነው። በአንድ ጊዜ የትንፋሽ ድምጽ የሚያወጣ ጉልፋ በቁጥር 5 ሲሆን አንዱ ቢጎል የተሟላ መልእክት ያለውን ድምጽ እንደማያሰማ የማህበረሰቡ አባላት ያስረዳሉ። አምስቱ መሳሪያዎች ተባብረው ጉልፋን ይፈጥራሉ። ይህም የሰው ልጅ አምስቱ ጣቶች ሲተባበሩ የሚፈጥሩትን አቅም የሚገልጽ ምሳሌ ተደርጎ ይታመናል። የአንድነት ምልክት ማሳያም ነው። ናዮች በየዓመቱ የሚከበረው የወንድማቸው የካፈቾች መሽቀሎ በዓልን አብረው በማክበር ያደምቃሉ። ዘንድሮም ከቀበሌ እስከ ቦንጊ ሸምበቶ የተከበረውን መሽቀሎን በጉልፋ አድምቀውታል። አብሮነትን በሚያጎላው በመሽቀሎ አደባባይ ተገኝተው በጉልፋ ሲያደምቁ በባህላዊ አልባሳታቸው ያምራሉ። ባህላዊ እሴቶች ለቀጣዩ ትውልድ እንዲሸጋገሩ የድርሻቸውን እንደሚወጡ በካፍቾ ብሔር ማሽቀሬ ባሮ ላይ የታደሙ የናይ ብሔረሰብ አባላት ተናግረዋል። እጅግ ውብ የሆኑ ባህላዊ እሴቶች በጎባ ወረዳ እንደሚገኙ ያስረዱት የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊው አቶ ጋሻው ኬቶ የማህበረሰቡን እሴቶች ለማልማትና ወደ ቀጣይ ትውልድ ለማሸጋገር ጥረቶች እየተደረጉ መሆናቸውን ገልጸዋል። የናይ ብሔረሰብ የበርካታ ቱባ ባህሎች ባለቤት መሆኑን ያነሱት ኃላፊው ጉልፋን ጨምሮ የተለያዩ ባህላዊ ቁሳቁሶችን ህብረተሰቡን ባሳተፈ መልኩ የማሰባሰብ ስራ እየተሰራ መሆኑን ጠቁመዋል። ብልጽግና ፓርቲ የሀገሪቱን የታሪክና የኢኮኖሚ ስብራቶችን ለመጠገን የሚያስችሉ በርካታ ተግባራትን አከናውኗል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን ገለጹ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ከፍተኛ አመራሮች የተመራ ልዑክ በቤንች ሸኮ ዞን እየተገነቡ ያሉ የተለያዩ የልማት ፕሮጀክቶችን ጎብኝተዋል። ጉብኝቱም ደንቢ ሐይቅ ሎጅ የሚዛን አማን አውሮፕላን ማረፊያ ግንባታ፣ በዞኑ የኢንዱስትሪ ማዕከል ውስጥ የሚሰሩ ስራዎችንና ሌሎችንም አካቷል። ጉብኝቱን የመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን ብልጽግና ፓርቲ የሀገሪቱን የታሪክና የኢኮኖሚ ስብራት ሊጠግኑ የሚያስችሉ በርካታ የልማት ተግባራትን አከናውኗል ብለዋል። ደንቢ ሐይቅ የዚሁ አንድ አካል ነው ያሉት አቶ ፍቅሬ አማን ይህም ካለን የክልላችን የተፈጥሮ ሀብት ጸጋ አንጻር ጅማሮ በመሆኑ አስፍተን በመጠቀም ክልሉን የቱሪዝም መዳረሻ እናደርጋለን ሲሉ ገልጸዋል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ታላቁ የኢትዮጵያ ህዳሴ ግድብ እኔ ብቻ ልጠቀም የሚል ቅኝ ግዛት ትርክትን ታሪክ በማድረግ በተፋሰሱ ሀገራት መካከል የውሃ ሀብት ትብብር አዲስ ምዕራፍ መክፈቱን በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይ ገለጹ። ኢትዮጵያ ከተፋሰሱ ሀገራት ጋር በጋራ የመልማት መርህ በትብብር ለመስራት ቁርጠኛ መሆኗንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተከታትለን እንመለስ። 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኒውዮርክ መካሄዱን ቀጥሏል። ኢትዮጵያ በተባበሩት መንግስታት ድርጅት የግብጽ ተወካይ በጠቅላላ ጉባኤው ባደረጉት የፖሊሲ ንግግር ላይ ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥታለች። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይ በጠቅላላ ጉባኤው የስነ ስርዓት ደንብ ላይ የተቀመጠው ምላሽ የመስጠት መብት ወይም ፈርስት ራይት ኦፍ ሪፕላይ ተጠቅመው ግብጽ ላነሳችው ሀሳብ መልስ ሰጥተዋል። የግብጽ ተወካይ በድጋሚ በኢትዮጵያ ላይ የሰጡትን አስተያየት ተከትሎ ኢትዮጵያ የሁለተኛ ምላሽ መብቷን ተጠቅማ ወይም ሰከንድ ራይት ኦፍ ሪፕላይ በድጋሚ መልስ ሰጥታለች።
አምባሳደር ዮሴፍ ኢትዮጵያ ግብጽ በቅርቡ ህዳሴ ግድብን አስመልክቶ ላቀረበችው ክስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፈችው ደብዳቤ ተገቢውን ምላሽ መስጠቷን አውስተዋል። ወደ ውጭ ዜና ስናልፍ የተባበሩት መንግስታት የጸጥታው ምክር ቤት ከኒውክሌር ፕሮግራም ጋር በተያያዘ በኢራን ላይ በድጋሚ ኢኮኖሚያዊና ወታደራዊ ማዕቀብ ጥሏል። ምክር ቤቱ በፈረንጆቹ 2015 ስምምነት መሰረት በኢራን ላይ ተነስቶ የነበረውን ማዕቀብ ነው በድጋሚ እንዲጣል የወሰነው። ብሩክታይት ብርሃኑ ተጨማሪ አላት። የጸጥታው ምክር ቤት በፈረንጆቹ 2015 ስምምነት መሰረት በኢራን ላይ ተነስቶ የነበረው ማዕቀብ ነው በድጋሚ እንዲጣል የወሰነው። ውሳኔው የተላለፈው ዩናይትድ ኪንግደም፣ ፈረንሳይና ጀርመን ኢራን ስምምነቱን ሙሉ ለሙሉ ለመተግበር ቁርጠኛ አይደለችም በሚል ቅሬታ ማቅረባቸውን ተከትሎ ነው። በአንጻሩ ቻይናና ሩሲያ በኢራን ላይ የሚጣለው ማዕቀብ ለ6 ወራት እንዲዘገኝ መጠየቃቸውን ቢቢሲ ዘግቧል። ይሁን እንጂ በኢራን ላይ ማዕቀብ ለመጣል የቀረበው የውሳኔ ሀሳብ በሌሎቹ የጸጥታ ምክር ቤት አባላት አብላጫ ድምጽ ማግኘቱ ተገልጿል። የኢራን ፕሬዝዳንት ማሱድ ፔዥኪያን እንደገለጹት በቴሄራን ላይ በድጋሚ የተጣለው ዓለም አቀፍ ማዕቀብ ተቀባይነት የሌለው ህገወጥና ኢፍትሐዊ ነው ሲሉ አውግዘዋል። ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ የማበልጸግ ፍላጎት እንደሌላትና በጉዳዩ ላይም አስፈላጊውን መረጃ ለመስጠት ቁርጠኛ መሆኗን አጽንኦት ሰጥተዋል። ውሳኔውን ተከትሎ ኢራን በዩናይትድ ኪንግደም፣ ፈረንሳይና ጀርመን የሚገኙ አምባሳደሮቿን ለምክክር መጥራቷ ተጠቅሷል። በቴሄራን ላይ በድጋሚ የተጣለው ሁሉ አቀፍ ማዕቀብ ከነገ ጀምሮ ተግባራዊ እንደሚደረግ ተመላክቷል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴል የሚመሩ አብራችሁ ቆይታ ነበር። ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።